ብዙ ሴቶችን ለሞት የሚዳርገው የማህፀን በር ካንሰር ምንድን ነው? ዛሬ እንግዲህ በዚህ ቪዲዮ አብረን የምናይ ይሆናል። ይህንን የዩቲዩብ ቻናሌን ሰብስክራይብ ብታደርጉ በየጊዜው የሚገራርሙ የጤና መረጃዎችን ቅድመ መከላከል ወደ እናንተ የማደርስ ይሆናል። ሰብስክራይብ አድርጉ። እንግዲህ የማህፀን በር ካንሰር በተመለከተ አንዳንድ እውነታዎችን እነግራቸዋለሁ። የመጀመሪያው ይህ ካንሰር በዓለም ላይ ሴቶች ውስጥ ከሚከሰት ካንሰር በአራተኛ ደረጃ ላይ ይገኛል። በሀገራችን ኢትዮጵያ ደግሞ ሁለተኛ ደረጃን የያዘ የካንሰር አይነት ነው። በዓለም አቀፍ ደረጃ በየዓመቱ ከ600 ሺህ ሴቶች በላይ በዚህ ካንሰር የሚያዙ ሲሆን 300 ሺህ ገደማ በዚሁ ምክንያት ህይወታችን ያልፋል ወይንም ደግሞ ይሞታሉ ማለት ነው። በሀገራችን ኢትዮጵያ ስናይ በዓመት ከ6 ሺህ በላይ ሴቶች ሲያዙ ከ5 ሺህ በላይ የሚሆኑ ሴቶች ህይወታቸውን ያጣሉ። ለሴቶች ሞት ምክንያት ከሆኑት ካንሰር አንደኛ ደረጃ ይዘዋል። በሀገራችን ኢትዮጵያ በዓመት ውስጥ ከ6 ሺህ ሰው በላይ በዚህ ካንሰር ይጠቃሉ። የሚድኑት ግን በጣም ጥቂት ብቻ ናቸው። አብዛኞቹ ህይወታቸው ያልፋል ማለት ነው። በሀገራችን ይህ በሽታ ያለባቸው ሴቶች አብዛኞቹ 80 በመቶ የሚሆኑት ለሕክምና በመጡ ጊዜ ካንሰር ደረጃው ከፍተኛ የደረሰና በሕክምና የሚዳንበት ጊዜ ደረጃ ካለፈ በኋላ ነው። ይሄ የማህፀን በር ካንሰር ለረጅም ጊዜ በውስጣቸው ኑሮ ሕክምና ሳያደርጉ ለሌላ ሕክምና ሲመጡ የካንሰሩ ደረጃ ወደማይድንበት ደረጃ ከተሸጋገረ በኋላ ስለሚመጡ ህይወታቸው ያልፋል ማለት ነው። እንግዲህ ይህ ካንሰር ከሌሎች የተለየ የሚያደርገው የሚያመጣው ኤችፒቪ የሚባል የቫይረስ ኢንፌክሽን ምክንያት ሲሆን ኢንፌክሽኑ ወደ ካንሰርነት ለመቀየር ብዙ ዓመትን ይፈጃል። በአማካይ እንኳ ብንወስደው ከ10 እስከ 30 ዓመት ድረስ ወደ ካንሰርነት ለመቀየር ይሄ ቫይረስ ጊዜ ይፈልጋል ማለት ነው። ሌላው በሽታዎቹ ምልክት ቶሎ የማያሳዩ ሲሆን በጊዜ ማግኘት የሚቻለው ግን የማህፀን በር ካንሰር ቅድመ ካንሰር ምርመራ በማድረግ ብቻ ነው። ይሄ በሽታ ምልክቶቹ ለረጅም ጊዜ ላይ ይታዩ ይችላሉ። ግን አንድ ሴት ልጅ ቢያንስ በ6 ወር ወይንም ደግሞ በዓመት አንድ ጊዜ የማህፀን በር ካንሰር ቅድመ ካንሰር ምርመራ ማድረግ የትኛውም ሆስፒታል የትኛውም ጤና ጣቢያ ላይ ማድረግ ይኖርባታል ማለት ነው። ስለዚህ አንዱ መከላከያ መንገድ ይሄ ነው ማለት ነው። ሌላው የማህፀን በር ካንሰር ቅድመ ካንሰር ምርመራ በማድረግ ካንሰርን አስቀድሞ የሚታይ ለውጦችን በመለየትና በሕክምና በማጥፋት ሙሉ በሙሉ ከበሽታው መዳን መከላከል ይቻላል። ይሄም የሚሆነው ቅድመ ካንሰር ምርመራ በየጊዜው በ6 ወር በዓመት ቶሎ የምታደርጉና ቶሎ ከተደረሰበት የሚድንበት ሁኔታ እጅግ በጣም ሰፊ ነው ማለት ነው። እንግዲህ ይህ ካንሰር በተለይ በኢትዮጵያ በጤና ጥበቃ ሚኒስቴር እድሜያቸው ከ30 ዓመት በላይ የሆናቸው ሰዎች ይህን ቅድመ ካንሰር ምርመራ እንዲያደርጉ ይመከራል። በ5 ዓመት ጊዜ ውስጥ ግን ቢያንስ 80% እንኳ ለመመርመር ታቅዶ የመጣው እንኳ 5% ነው። ስለዚህ ሰው ይሄን የማህፀን በር ካንሰር ቅድመ ምርመራ የማድረግ ፍላጎት የለውም ወይም ደግሞ ግንዛቤ የለውም። ስለዚህ በርካታ እናቶቻችንንና እህቶቻችንን ህይወት እየቀማ ያለ የካንሰር አይነት ነው። እንግዲህ ከ30 እስከ 49 ያሉ እስካሁን ያልተመረመራችሁ በአቅራቢያችሁ በሚገኝ የጤና ተቋም በመሄድ ቅድመ ካንሰር ምርመራ የማህፀን በር ቅድመ ካንሰር ምርመራ እንድታደርጉ ይመከራል። ምክንያቱም በሽታው ቀድሞ ከተደረሰበት የመዳን እድሉ በጣም ሰፊና መዳን ስለሚቻል፣ እንደገና ደግሞ ይሄ ካንሰር ምልክቶቹ ቶሎ ስለማይታዩ በምርመራ ብቻ ስለሚገኝ ወደ ካንሰርነት እንኳን ለመቀየር ረጅም ዓመት ከ20 እስከ 30 ዓመት ድረስ ስለሚፈጅ ቅድመ ካንሰር ምርመራ በማድረግ በሽታውን መቆጣጠር ወይም ደግሞ በሽታውን ሙሉ በሙሉ መዳን ወደሚቻልበት ደረጃ ይደረሳል ማለት ነው። ቅድም ከላይ ለመጥቀስ እንደሞከርኩት እንግዲህ አብዛኛው ሰው ወደ ሕክምና ሲመጣ ለሌላ በሽታ ነው። ለሌላ በሽታ ምርመራ መጥቶ ግን ሲመረመር የማህፀን በር ካንሰር የሚገኝባቸውና ለመዳን በማይቻልበት ወይንም ደግሞ የመዳን እድላቸው በጣም ከጠበበ በኋላ በሽታው ይገኛል ማለት ነው። ይሄ እንግዲህ አብዛኞቹን እናቶች እህቶች ለሞት የሚዳርገው በዚህ ምክንያት ነው። ምክንያቱም ኢትዮጵያ ውስጥ ያልተለመደ ነገር ቢኖር የማህፀን በር ቅድመ ካንሰር ምርመራ በመንግስት ደረጃ እንኳ ታቅዶ መንግስት ካሉት ሴቶች 80 በመቶ የሚሆኑትን እንኳ ለመርመር አቅዶ ወደ ጤና ተቋም በመሄድ ነፃ የሆነውን ይሄን የማህፀን በር ካንሰር ምርመራ የሚያደርጉት ግን 5 በመቶ የማይሞሉ እጅግ በጣም ጥቂት ሰዎች ብቻ ናቸው።
ስለዚህ ማንኛችሁም እድሜያችሁ ከፍ ያላችሁ ከ30 እስከ 49 ያላችሁ ይህንን የማህፀን በር ካንሰር ቅድመ ካንሰር ምርመራ በማድረግ ራሳችሁ እንድትጠብቁ እመክራለሁ። መልካም ጊዜ